እንዲላ የዚህ ፖድካስት ታይትል እንትን መሆን ይችላል። በጓ ሽጫታል። አይ በጓ ብቻ ዶት አረተው በግ በበግ ሲይዝ አይመለው። ኦ ማይ እኔ ጉንጬን ደክሞኛልና ብዙ ኢንጆይ ያርጓል ያመኝ ነው። ሚስቅል ሰው እንጠርልህ ሚስቅል ሰው ጊዜ ስጡኝና ለስማቸው ቢያንስ ምግብ ቢሆን አይደክምም። እኔ ነው ያልኩት። ጉንጬ ደክሞኛል ሲሲቅ ደክሟል እንዴ? አድርግ ይቻላል ይሁንስ ይዘፈን ኖርማሊ ድምጽህ እንደዛ አይደለም ማለት ነው። አዎ እንደሱ አይደለም። እኔ ነኝ ካልክ ያው ድምጽ አይደለም ብዬ አያምርም። ድምጽ አያስታውቅም። ልክ እንደዚህ እዛ እንትን አሬች ልጅ ገድልኳት። ጤና ይስጥልኝ ፖሊስ ጣቢያ። በቃ እሺ፣ በ5 ደቂቃ ውስጥ እንደርሳለን። ሻምበል ቺቺኒ አካባቢ ወንጀል ተፈጽሟል፣ መሄድ አለብን። መቶ አለቃ እኔ ራሴን አሞኛል፣ ከሳጅን ጋር ሂዱ። በቃ ሳጅን ቶሎ ጣና እንሂድ። እሺ ቺቺኒ አካባቢ ምን ተፈጥሮ ነው? እኔ እንጃ፣ የሆኑ ሴቶች ራቁታቸውን ሆነው መንገዱን ዘግተውታል አሉ። በቃ ቶሎ እንሂድ። ቆይ ሳጅን፣ ባለፈው አስገባ ያልኩን ሪፖርት አስገብተሃል እንዴ? ቆይ ችግር የለም ስመለስ አስገባና። ቆይ እነዚህ መስሪያ ቤት ማንም አይሰማኝም እንዴ? ስራችሁን በአግባቡ ስሩ እና ቁጭና ሪፖርቱን ስራ። እኔና መቶ አለቃ ደርሰን እስከምንመለስ ድረስ ሰርተህ እንድጠብቀኝ። ስትቸገር ህይወት ፈተና ሲበዛበት ምናምን ሁሌ እግዚአብሔር የሆነ ነገር እያዘጋጀልህ ነው ማለት አይደል? ብሮ ልትሞትም ትችላለህ። ይቅርታ ይነስላል። አቤት ተዘብዝፈም ይመጣል ለመነይ ሰርተህ ጥረህ ግረህ ብላ ነው የሚለው መጽሐፍ። ተስፋን አሳየው፣ ጥረትህን አሳየው፣ የሆነ ነገር ሰርተህ አሳየው። እሱ 3 እጥፍ ደርቦ ይሰጣል። ምንም ስብከት ምናምን ሲቹዌሽን አይደለም። ከገባ ይባል በማይሆን ይሄ የሀበሻ ተረት ከፈጣሪ ጋር Hey y'all come look at this. ሴቶች ነን ካጫጭሮ እንደ ፍቅር ጥያቄ አንቀበልም። ሴቶች ነን መኪና የሌለው ወንድ አይመቸንም። ወንደደና ጅል ደንጋራ ሴቶች ነን በጠየቀን ወንድ ሁሉ በቀላሉ ያሻንልም። እናቷን ትገ ጓደኞቼ አየር ላይ ይዙኛል ብሎ 4000 ሜትር ማለትም ከ4 ኪሎ ሜትር ከፍታ ላይ ባዶ ራቁቱን ያለ ፓራሹት ዘለለ፣ ሙሉ በሙሉ በጓደኞቹ በመተማመን። እንደዚህ አይነት ትዕይንት በዓለማችን ላይ ታይቶ የማይታወቅ ማንም ደፍሮ ሊሰራው የማይችለው ትዕይንት ነበር። ለመጀመሪያ ጊዜ የተሞከረው በዚህ ሰውዬ ነው። ስሙ አንቲ ፔንቲካይደስ ይባላል። ትዕይንቱን የሰራው በአውሮፓውያን አቆጣጠር ዲሴምበር 7 2015 ነው። ትዕይንቱን ለመስራት ለ2 ዓመት ፍሪፎል የሚባል የዳይቨሮች ቴክኒክ በደንብ ዝግጁ ለመሆን ትሬኒንግ ሲሰራ ነበር። በስተመጨረሻም የሰራው ትሬኒንግ ስኬታማ ሆኖ አንዱ ጓደኛው አየር ላይ ይዞት ፓራሹቱን ለቆ በሰላም ወደ መሬት አወረደ። እናንተስ ግን እንደዚህ የምትተማመኑበት ጓደኛ አላችሁ?